አብረን አምሽተን ልጆች ያሉበት እናት አባት ያለበት ቤተሰብ ገብታችሁ ድምፅ የለም። ሁሉም ስልኩ ላይ ነው። ሁሉም ሳንነጋገር ማለት ምናልባት እኮ ከወላጆቻችን ጋር የሚኖረን ዕድሜ እኮ ከዚህ በኋላ ስንት ዓመት እንደሆነ አናውቅም። ጥቂት ሳምንታት ሊሆኑ ይችላሉ። ለፍሪጅ አደራ ሰጥተናል፣ ለቴሌቪዥን ሰጥተናል። ይሄ ደግሞ አሁን ያለው የቤተሰብ ምሽት ነው። ይታያችሁ፣ ቤተሰብ እንደዚህ ነው የሚያመሸው። አንድ ወላጅ የሌላውን ልጅ መቆጣት ይችላል? ካልቻለ እያሳደግናቸው አይደለም ማለት። ልጅን ለማሳደግ መንደር ያስፈልጋል። ልጆች የሁሉንም ወላጅ አክብረው ካላደጉ ልጆች ሊሆኑ አይችሉም። እንዴት ልጄን ትናገሪብኛለሽ፣ እንዴት ልጄን ትነካብኛለህ የምትባባሉ ከሆነ ልጆቹን ሌላ መንገድ እያሳያቸዋቸው መንደር የሚፈልገውን ስራ ብቻችሁን ልትወጡ ስትሞክሩ እናንተ አስከበርን የምትሉ ልጆቻችሁን ይሆናል። ግን በአጠቃላይ ወላጅነትን ታላቅ ማክበርን ነው እያጠፋችሁ ያላችሁ። ልጆች ሆነን እኮ ትልቅ ሰው ሲኮረኩመን ያ ትልቅ ሰው ሁሉ ልክ ሆኖ አይደለም። አብረው ጨምረው ይመቱንና ከሄደ በኋላ ያ ሰው ልክ እንዳልሆነ ያውቃል። ግን ትልቅ ሰው ማክበር ከማቆም አይሻልም? ይሻላል። ብመታ ይሻላል። ልጅን ለማሳደግ ሙሉ ቤተሰብ ያስፈልጋል። ሙሉ መንደር ያስፈልጋል። ማህበረሰብ ያስፈልጋል። አንዱ የሌላውን ልጅ የሚቆጣበት ዘመን እንዴት የሚገርም ዘመን ነበር። ገንዘብ ላይኖር ይችላል፣ ሀብት ላይኖር ይችላል፣ ስልጣኔው ላይኖር ይችላል። ግን የሁሉም ወላጅ የሁሉንም ልጅ ሲቆጣ ነው ያደገው። ያ መሆኑ በጣም ብዙ ሴቶችን ሰጥቶናል፣ እንደ ሀገርም እንደ ቤተክርስቲያን ማለት። ይህን ዘመን ይመልስልን። እኛ አሁን የፓወር ስትራግል የኔን ልጅ የምትነካው ሰው ምን ስለሆነች ምን ስለሆነ ነው ስንል ልጆቹን አብረን የምናስተምራቸው መናናቅ አለ እና ልጅነትና ወላጅነት በጣም ከባድ ርዕሰ ጉዳይ ነው በእውነት። አሁን ባላደራ ወላጆች አሉ። ቅድም እንዳልኳቸው ለፍሪጅ አደራ ሰጥተናል፣ ለቴሌቪዥን ሰጥተናል። ይሄ ደግሞ አሁን ያለው የቤተሰብ ምሽት ነው። ይታያችሁ፣ ቤተሰብ እንደዚህ ነው የሚያመሸው። ያው ውሻው ለማጋነን ያህል ነው። ያው በእርግጥ የዚህ ሀገር ውሾች ምን ቀራቸው ብላችሁ ስልክም ስለማይሰራ ነው አይምሯቸው እንጂ ይገዛላቸው። ምን አልከኝ? አዎ እንደው አንድ እንግሊዝ ሀገር አንድ ሰውዬ ሄዶ እንዲያዙለት ፍቃድ እንዲሰጡት ዜግነት ፍቃድ እንዲሰጡት እኔ እኮ ሀገሬ እንደ ውሻ ነው የምኖረው አለ። እንደምን ታዲያ ተመችቶሃል ማለት ነው አለ። እንደ ውሻ ከሆነ በላገር ተመለሳለ። እንደዛ ሆኗል። አሁን ግን ቤተሰብ አብሮ አምሽቶ ሳይነጋገር እኮ ነው የሚያድረው። አብረን አምሽተን ልጆች ያሉበት እናት አባት ያለበት ቤተሰብ ገብታችሁ ድምፅ የለም። ሁሉም ስልኩ ላይ ነው። ሁሉም ሳንነጋገር ማለት ምናልባት እኮ ከወላጆቻችን ጋር የሚኖረን ዕድሜ እኮ ከዚህ በኋላ ስንት ዓመት እንደሆነ አናውቅም። ጥቂት ሳምንታት ሊሆኑ ይችላሉ። ስልክ ላይ ነው ትውልዱ ከልጅ እስከ አዋቂ ሕፃኑ እና የቤተሰብ እሴትን ያጠፋ። ምናልባት ለልጆቻችን ስልክ ስንሰጣቸው ብዙ የረሳናቸው ነገሮች አሉ። ርዕሳችን ይሄ ባይሆንም ማለት አንደኛ ልጆቻችን የቪዲዮ ጌም ምናምን ነው የሚጫወቱት። በአብዛኛው ጌሞቹ የተሰሩት በጣም ብዙ ክፉ ነገር ኖሮባቸው። በነገራችን ላይ አብዛኛው የቪዲዮ ጌም የተጀመረው ከሁለተኛው ዓለም ጦርነት በኋላ ምን ሆነ መሰላችሁ? ሁለተኛው ዓለም ጦርነት ላይ ውጊያ እየተደረገ ብዙ ወታደሮች እንደሚፈለገው ሰው አይገሉም። እንደሚፈለገው ለምን? ሰው በጸባዩ ሰው መግደል ደስ ይለዋል አይደል? እንደው የሆነ በሽታ ከሌለበት በስተቀር ዝም ብሎ ሰው መጨረስ አይችልም። እና አብዛኞቹ ወታደሮች ወይ ጀነራሎች አጠገባቸው ካሉ ነው በትክክል ሰው የሚገሉት፣ ለማቁሰል እንጂ ለመግደል አይሉም። ስለዚህ ይሄ ነገር በደንብ መሰራት አለበት ተብሎ አንዱ የተሰራው ስራ ግድያን እንደ ጨዋታ የሚያሳዩ የቪዲዮ ጌሞች ናቸው። ከህፃንነት ጀምሮ እየገደለ እንዲያድግ ማለት ነው። ዓለም በዚህ መንገድ ነው የሰራቸው። አሁን የሆነ ሃይስኩል ላይ አንዱ መሳሪያ ይዞ ሙሉ ተማሪዎቹ ጨረሰ የሚል ዜና የምትሰሙት ከቪዲዮ ጌም የመጣ ነው። ኬቱ ማለት ሰይጣናዊ ሀሳቦች በሰው ልብ ህሊና ውስጥ እንዲገቡ የሚያደርግ በዛ ላይ ቪዲዮ ጌሙን ስልክ ላይ ሲጫን አብሮም ተርምስ ኤንድ ኮንዲሽንስ አለ፣ የሚፈረም ውል አለ። የቤተሰቡን ምስጢር ሌላም ነገር የመውሰድ መብት ሊሰጠው ይችላል ለዛ ቪዲዮ ጌም ማለት እና መረጃችን የቤተሰባችን ምስጢር ሁሉ እንዲሄድ ሊያደርግ ይችላል። ምንድነው ማድረግ ያለብን? የመጀመሪያው ከልጆቹ ጋር አሁን ይህን ስላችሁ ዛሬ ይህን ትምህርት ተምራችሁ ስትገቡ ሁለተኛ ስልክሽን ተነኪና እንዳትሉ፣ እነዛ አይደለም። በውይይት መጀመሪያ ገደብ ማበጀት ከልጆች ጋር
እና እንዲገባቸው እኛ የገባን ነገር እንዲገባቸው ማድረግ ቢቻል በስምምነት በግዴታ አይደለም፣ በኋላ እመጣበታለሁ። ቢቻል በስምምነት ልጆች ማታ ሲገቡ ስልካቸውን ይዘው መኝታ ቤት እንዳይገቡ ማድረግ ቢቻል ማለት ፀሐይ ስትጠልቅ የቴክኖሎጂውን ፀሐይ አብሮ ቢጠልቅ ማለት አልጋቸው ላይ ስልክ ይዘው እንዳያድሩ ማድረግ ቢቻል ቴሌቪዥን እያዩ መመገብ። አሁን ብዙ ቤተሰብ ትልቁ ችግር ይሄ ምግብ እየተበላ ቴሌቪዥን፣ አንደኛ ምግቡንም በትክክል አይበሉትም፣ ጣዕሙን አያጣጥሙትም። ሁለተኛ ከመጠን በላይ መወፈር፣ ጤና ማጣት ምናምን የሚመጣው በዛ ነው። እና አብረን እስከ መጫወት ድረስ ደርሰን ልጆቻችንን ቀርበን ማስተካከል ያለብን። አሁን ብዙ ቤተሰብ እንደዚህ አይነት ነው ህይወቱ እየሆነ ያለው። ባልና ሚስት አንድ አልጋ ላይ ተኝተው ሁለቱም ስልካቸው ላይ ነው። ምግብ እየተበላ ታዩታላችሁ። የህፃን ልጅ እነሱ ስልካቸውን ይዘው ነው የሚበሉት። እሱ መሀል ላይ ቁጭ ብሎ ይቁለጨለጫል ስልክ እስኪገዛለት ድረስ ነው። እኛ የምናውቀው ግን ገበታ እንደዚህ ነበር አይደል? ፓርላማ ነበር እኮ ይሄ፣ ውይይት ነበረ። አባት እናትን፣ ወንድም እህትን እያየ አይን ላይ እየተያየ ማህበራዊ ትስስር የሚፈጥር ትዝታ የሚፈጥር እንዲህ አይነት ገበታ ነበር ማለት። እዚህ በአንድ ቴብል እንደምትበሉ ይታወቃል። ቢያንስ የምግብ ጠረጴዛው ላይ እንኳን ስልክ መከልከል አለ። ምግብ ተበልቶ እስኪያልቅ እንኳን ስልኩ ዞር ይበልና እስቲ በዚህ ሰዓት እንኳን እናውራ ማለት መቻል በጣም በጣም ብዙ ውጤት የሚያመጣ ነገር ነው። ስለዚህ በዚህ አይነት ካየነው ወላጆች ነን ብለን ለመናገር ይከብዳል አይከብድም? ይከብዳል። እግዚአብሔር ለልጆቻችሁ ወላጅ ያድርጋችሁ። ሁለተኛው የምናየው ልጆች የእግዚአብሔር ስጦታዎች ናቸው፣ የሆድም ፍሬ የእርሱ ዋጋ ነው ይላል ነቢየ እግዚአብሔር ዳዊት። ልጆች የማን ስጦታዎች ናቸው? የእግዚአብሔር ስጦታዎች። ልጆች ስጦታ ናቸው። ስጦታ ማለት ደግሞ በክብር የሚሰጥ በክብር የሚቀመጥ ነገር ነው። የምናበላሸው ነገር አለ። ልጆች ከእግዚአብሔር ሲሰጡን ፍጹማን ሆነው ቅዱሳን ሆነው እንዲያውም ለመንግስተ ሰማያት ራሱ የተገቡ ሆነው ነው የሚሰጡ። እንደ ሕፃናት ካልሆናችሁ መንግስተ ሰማያትን አትወርሱ። እና ሕፃን ማለት ሲሰጠን ንጹህ ሆኖ ቀጥታ መንግስተ ሰማያት መግባት የሚችልበት ቅድስና ኖሮት ነው የሚሰጠን። እኛንን አለማምደን ለዚህ ዓለም የተገባ የምናደርገው እንጂ እግዚአብሔር ሲፈጥረው ለምን የተገባ አድርጎ ነው የሚፈጥረው? አደራዎች ናቸው። ማህፀን አንዱ ማሳደጊያ ማለት ነው። ሁለተኛ ማህፀነ ማለት አደራ ሰጠ ነው። አደራ ገና በእናት ማህፀን ሲጸነስ ልጁ አደራ ተሰጠ ከእግዚአብሔር ማለት ነው። ስለዚህ መክሊቶች ናቸው። አሳድገን መልሰን ለማን እንድንሰጣቸው? ለእግዚአብሔር። ንጹህ አድርጎ ሰጥቶናል፣ ንጹህ አድርገን እንድንመልስለት ማለት ነው የተሰጡ ናቸው። ይሄ ትልቅ ኃላፊነት ነው። ወላጆች ልጆቻቸው ላይ ከማንም በላይ ተጽዕኖ አላቸው። ከሀገር መሪ በላይ አንድ ሕፃን ልጅ አባቱን ነው የሚሰማው። ከዚህ ሀገር ጠቅላይ ሚኒስትር በላይ አባቱ ትልቅ ስልጣን ያለው ነው የሚመስለው። ሕፃኑን ትዝ አይላችሁም? እንደ ወላጆቻችን ምሁር ያለ ይመስለናል። ከነሱ በላይ ሁሉንም የሚያውቅ እኮ ያለ አይመስለን። ይህን ያህል ስልጣን የሰጠው እግዚአብሔር እነሱ እኛን የማስተካከል ኃላፊነት ስላለባቸውም ጭምር። ጠቢቡ ሲራክ ምን ይላል? ባሪያዎች ለእርሱ እንደሚገዙለት ልጅም ለወለደው ይገዛል። ወላጅ ሲያደርግ ያየውን አድርግ ያለውን ሁሉ ለማድረግ ዝግጁ የሆነ ከማን የተሰጠ ስጦታ ነው? ከእግዚአብሔር። ቅዱስ ዮሐንስ አፈወርቅ ምን ይላል? ልጆች 5 በሮች ያሉት ቅዱስ ከተማ ናቸው። ስንት በሮች? ምንድን ናቸው እነዚህ 5 በሮች? 5ቱ የስሜት ሕዋሳት ናቸው። ጆሮ፣ ዓይን፣ አፍንጫ፣ ምላስ፣ መዳሰስ። 5ቱ ሕዋሳት እነዚህ 5 በሮች ናቸው። የክብር ንጉሥ ብቻ ወደ እነርሱ ይግባ። ይህን ከተማ እንድትጠብቁ የተመደባችሁ ጠባቂዎች እናንተ ናችሁ። ስለዚህ ጠብቋቸው፣ ወደዚህ ከተማ መጥፎ ነገር እንዳይገባ ብትችሉ ቀድማችሁ የእግዚአብሔርን ቃል አስገቡባቸው። በጆሮአቸው ቅዳሴውን፣ ዜማውን፣ ዝማሬውን ይስሙ። በዓይናቸው ቅዱሳት ስዕላቱን ይመልከቱ፣ ገዳማቱን ይመልከቱ። በምላሳቸው ሥጋውን ደሙን ይቀበሉ፣ ጠበል ይጠጡ። በአፍንጫቸው ዕጣኑን ያሽቱ። በ5ቱ በሮች አስቀድማችሁ እግዚአብሔርን አስገቡባቸው። እግዚአብሔር ገብቶበታልና ሰው አይገባበትም ብላችሁ ዝጉት ይላል ሕዝቅኤል 44 ላይ እንዳለው ቃል ማለት ነው። ሕጹታ ትነብር፣ ተዘግታ ትኖራለች፣ የሰራዊት ጌታ እግዚአብሔር ገብቶባታልና የሚላለ ለድንግል ማርያም ነው ምስጢሩ። ቅዱስ ዮሐንስ አፈወርቅን ለልጆች ያደርጋል። እግዚአብሔር ከተማ ነው አደራ የሰጣችሁ፣ እናንተ ጠባቂዎች ናችሁ፣ ስለዚህ ዝጉባቸው ብሎ ተናግሯል። አደራ ናቸው። እንዴት አድርገን ነው አደራ የምንወጣው? ቅዱስ ኤፍሬም ሶርያዊ ደግሞ ምን ይላል?
ለልጆቻችሁ ስለ እግዚአብሔር ንገሯቸው። በሉ እስኪ ለልጆቻችሁ ስለ እግዚአብሔር ንገሯቸው። ስለ ልጆቻችሁ ደግሞ በሉ ለእግዚአብሔር ንገሩት። ለልጆቻችሁ ስለማን ንገሩት? ለእግዚአብሔርስ? ስለ ልጆቻችሁ ምን ማለት ነው? ጸልዩላቸው ለልጆቻችሁ። ለነሱ ቃሉን ንገሯቸው። እግዚአብሔርን እንዲያውቁ አድርጓቸው። መጽሐፍ ቅዱስ እንዲማሩ አድርጓቸው። ወደ ቤተክርስቲያን እንዲመጡ አድርጓቸው። ለእግዚአብሔር ደግሞ ስለ ልጆቻችሁ ንገሩት።